ሰላም እንዴት ናችሁ? ዛሬ ደግሞ በጣም ቆንጆ የሆነ እና ጥራት ያለው የፒዛ መጋገሪያ ነው ይዤላችሁ የመጣሁት። እኔ በጣም ወድጄዋለሁ። መጀመሪያ ሳየው በጣም ትልቅ መስሎ የነበረ ሲመጣ ግን በቃ ደስ የሚል ሳይዝ ለአቀማመጥ ራሱ የማይከብድ ሆኖ ነው ያገኘሁት እና በጣም ነው የወደድኩት። ለመጀመሪያ ጊዜ ነው የሞከርኩበት ያለሁት። ትንሽ መጠኑ ስላላወቅኩኝ ሊጡን አብዝቼው ትንሽ ወፈር ብሎብኛል። ግን ቢሆንም እናንተ እንደምትፈልጉት ቀጠን አድርጋችሁ መስራት ትችላላችሁ። ከመጋገራችሁ በፊት ለ5 ደቂቃ ወይም ለ10 ደቂቃ ሞቅ ብታደርጉት በጣም ጥሩ ነው እና እንደዛ አድርጋችሁ ከላይ ሙቀቱን መቀነስ መጨመር ትችላላችሁ። ከላይም ከታችም ያለው ሙቀት የተለያዩ መቆጣጠሪያ ነው ያለው። ዱቄቱን መርጣችሁ ከፈለጋችሁ በሆሊት ከፈለጋችሁ በኦት ዱቄት እያረጋችሁ ጤናችሁን በጠበቀ ቺዙን መርጣችሁ እንደዚህ ከቤታችሁ በቀላል ዘዴ መጋገር ትችላላችሁ። ቂጣም ራሱ ልጋግሩበት ትችላላችሁ እና ከወደዳችሁ ተሰር ኦሬንጅ ካርት አለ እሱን በመጫን ማዘዝ ትችላላችሁ።